ክፈት ክፈት በቃ ክፈት ሲባል አይከፍትም። ምንም ጮይ ክፈት። እሺ መረጃ በደንብ አድርጌ እከፍትልሃለሁ። በደንብ አድርጌ አረብኛ አንድ ነገር የማታነቡ ሰዎች ናቸው። መጀመሪያ ኢብኑ ከሲር መሆን አሳይ። ክፈት። አሁን እሱ አዝባብ ነው የከፈተልኝ። ኢብኑ ከሲር ነው የከፍትልሃለሁ። ተረጋጋ። መርሃባ ማሻአላ። ዋሽ እዚሁ በዚህ ኢብኑ ከሲር የሚባል ነገር እንዳልከፈተ አይደለም። ከዛ አዘጋጀው ክርስቲያን 3:7 አዘጋጀው። ኢብኑ ከሲርን አዘጋጀው። አዘጋጅ ኢብኑ ከሲር አለ ትርጉሙ እንደዚህ የተረጎሙ ተርጓሚ አምጣ። አንድ ነብይ ያላወቀ ከሚለው ከየት አመጣው? እያንዳንዱ ሎጂክ ነው ያወራው። ኢዴት እንደዚህ አይነት ኢዴቶች ጊዜ ተመገሉ ከስሮና ታብታብ ያረክት ማራለ ክፈት አይከፍትም። ከሶስተኛ ክፍል ከፍ ያላችሁ ነው። ከሶስተኛ ክፍል ከፍ ብላችሁ ነው። ሁሉም ተፍሲር ነው በዚህ ጉዳይ። ሁሉም ናቸው ተመሳሳይ ሀሳብ የተናገሩትና ከአስባቡ ስንጀምር የቁርአን አንቀጹ የወረደበት ምክንያት ማለት ነው። በቃ ኤግዛክትሊ ፎ እየተናገረው ነው የሚናገረው ማለት ነው። ምን ይላል? ዩኑስ አልሐሰን ሁሴይድ እንደተናገረው ማለት ነው። አልሐሰን ዘ ቱ ሞንክስ ኦፍ ነጅራን ኬም ቱ ሲ ደ ፕሮፌት። ሁለት የነጅራን ክርስቲያኖች መጡና ወደ ነብዩ ይሉታል። ሂ ኢንቫይትድ ዘም ቱ ሰሬንድ ቱ አላህ፣ አላህን እንዲቀበሉ ጠየቃቸው። ዋን ኦፍ ዘን ሴድ፣ ከነሱ አንዱ እንደዚህ አለ፣ ዊ ሃቭ ሰሬንድ ቱ አላህ ቢፎር ዩ፣ እኛ ካንተ በፊት ለአላህ እንገዛለን ወይም ለአምላክ እንገዛለን አሉት። ሂ ሴድ ዩ ላይ እየዋሻችሁ ነው። ስሪ ቲንግስ ፕሪቨንት ዩ ፍሮም ሰሬንዲንግ ቱ አላህ፣ በሶስት ነገሮች ምክንያት ለአላህ አትገዙም አላቸው። ከዛ በኋላ ዩ ፕሮስትሬት ቢፎር ዘ ክሮስ፣ ለመስቀል ትሰግዳላችሁ። ዩ ክሌም ዛት አላህ ሀዘሰን፣ አላህ ልጅ አለው ትላላችሁ። ዩ ኮንሰምሽን ዋይን ትጠጣላችሁ አላቸው። they said what do you say about Jesus፣ ምን አሉት? ስለ ኢሳ ምን ትላለህ ብለው ይጠይቁታል። the prophet did not answer፣ ወፍ ሙሐመድ ምንም አልመለሰም፣ ጸጥ አለ። ስለ ኢሳ ሲጠይቁት ግራ ገብቶት ምንም ነገር አልመለሰም። ኢማጂን ነብይ ነው ሙሐመድ፣ ከአላህ መልእክት ይወርድልኛል ብሎ ይናገራል። ነገር ግን ስለ ኢሳ ሲነግራቸው ምንድነው የምትለው ስለ ኢሳ ሲሉት ሙሐመድም እንደዚሁ ነው ጸጥ ያለው፣ አንድ መልስ ያልመለሰላቸው ማለት ነው። ከዛ በኋላ then this verse was revealed፣ ከዛ በኋላ ሱራ 3:59 ወረደለት ማለት ነው። ወረደልኝ ብሎ ተናገረ። ከዛ እንደገና ይጠይቁታል then the messenger of Allah challenged them to summon Allah's curse። ከዛ እንደገና ሲጠይቁት ምን አሉት? ኑ እንሰባሰብና የአላህ እርግማን በማን ላይ እንዲሆን እንለምን፣ የዋሻው ላይ እንዲሆን እንለምን ብሎ ደግሞ እንደገና ድጋሚ ይመልስላቸዋል። ከዛ በኋላ the messenger of Allah went and brought፣ ማንን ይዞ መጣ? አልሐሰን፣ ይሄው አልሐሰንን፣ አልሁሴንን፣ ፋጢማ and all his family and children። ከዛ በኋላ ቤተሰቦቹና ልጆቹን እንዳለ ይዞ መጥቶ ከነሱ ጋር ተራገመ። ከዛ በኋላ ክርስቲያኖቹ ጥለውት ሄዱ። ለምን? መራገም ስለማይቻል በክርስትና ማለት ነው። ሙሐመድም እንደዚህ ጸጥ ነው ያለው። ሙስሊሞችም ጸጥ ብላችሁ ነው የምትወጡት በነገራችን ላይ ስትጠየቁ ስለማታውቁ ስለ ኢሳ ማለት ነው። ያ ባይዘ ወዲያው ነው ያለቁት። ከዛ በኋላ እርግማኑ ላይ የመጡ ሰዎች እንዳለ አልቀዋል፣ እንዳለ ነው የሞቱት። ይህንን ጀለልንም በስርዓት ያስቀምጠዋል፣ ኢብኑ ከሲርም ያስቀምጠዋል፣ አስባቡም ያስቀምጠዋል። የእኛ ፖይንት ይህንኛው አክቹዋሊ ዲቤት ያለው አይመስለኝም። ብዙ የሚያጨቃጭቅ አይደለም። ዳም የሆነ ጭንቅላት እዛችሁ አትምጡ። የሚያጨቃጭቅና የሚያጨቃጭቅ ለዩ። የሚያጨቃጭቀው እንደውም ምኑ ነው? ቅድም ያልኩት ነው። የአላህ ቃል የሚለው ላይ ጭቅጭቆች ስላሉ ማለት ነው። ስለዚህ ስገቡ በተቻላችሁ መጠን የአላህ ቃል ነው። ኦልራይት የአላህ ቃል ፍጡር ነው ብለህ ታምናለህ? የአላህ ቃል ፍጡር ነው ብለህ ታምናለህ? የአላህ ቃል ፍጡር አይደለም። መልካም። ስለዚህ የአላህ ቃል ምንድን ነው? ቃል ነው። አሁን ሲባል የሆነው ነገር ሁን አሁን ያለው የቃሉ በቃሉ የሆነ ነው አይደለ? ራሱ ሁን የሚለውስ ቃሉ ሁን ሳይሆን ሁን ባዩ ቃልስ እሱ ፍጡር ነው? ሁን ባይ ቃሉ ራሱ አሁን ቁርአን ላይ እንትን ብለሃል። አሁን እኔ አንድ ነገር ልንገርህ። እኔ እንትን ላይ ብዙ ሙያ የለኝም።
ግን ቁርአን ላይ ከኢየሱስ ውጭ የአላህ ቃል የለም ብለህ ነበርና ኦኬ አለ ያን ያህል እንትን ባላቅ በስሊ ካደስተኝ የአላህ ቃል ለምሳሌ አሁን ሰማይና ምድር የአላህ ቃል ነው አይደለም። ባላ ቃል ሁን ሲባል የተፈጠረ ነው እንጂ ግመልም አለ በነብያ ማን ዘመን መሰለ ግመልም ከተራራ ያወጣበት ዘመን አውጣልኝ ሲል በቃል መፈጠርና ያላ ቃል ልዩነት አለው። እኛ አሁን ብዙ ሙያ የለንም፣ አንተን እየሰማን ነው። ግን አንተ ቢያንስ አንተ ከሁሱ ጋር ለምን እናገናኝህ? ከሁሱ ጋር አንተ ትሻላለህ እኮ እሱ እኮ ከስድስተኛ ክፍል ካቆመ ተማሪ ጋር እኔን ታወዳደራለህ? ስድስተኛ ክፍል ያቆመ ልጅ እኮ ነው። በአረብኛ ዝም ብሎ ስለደለላችሁ ሚያውቅ ይመስላችኋል? ስድስተኛ ክፍል ካቆመ ልጅ ጋር በእናታችሁ አትጥሩ ስሙን ራሱ። አንተ በትንሹ ስምንተኛ ክፍል ይሄን ገብተሃል። ሶሪ ቱ ሴ ዲስ እርግጠኛ ነኝ ስምንተኛ ክፍል በትንሹ ስልህ ምንም የሚያውቀው ነገር የለም። እንትን እኮ ነው አሁን ታውቃለህ፣ ከኛ በላይ ነው እኮ እነሱ በላይ ከኛ በላይ ያወቅ እሱ ነው ያውቃል ብላችሁ ስላሰባችሁ ነው። ሁሴን የራሱ ኡስታዞች ምንም አያውቅም እያሉ ሰሞኑን የሚቀጥፈውን ሲያጋልጡት አላየህም? ኤኒዌይስ እኔ ላውራ አይደለም እኛ ሞቶ ከሞቶ እኛ ሁሱን እናምናለን። አንተ ለማመን ትችላለህ ከስድስተኛ ክፍል ካላለፈ ጋር። ግን ትንሽ ተማሪዎች አሉ፣ ተማሪዎቹ ሊያስተምሩት ይችላሉ። እንትን ከውስጥ ከገባ ከውስጥ ደግሞ አይገባም ደፍሮ እሱ መቼም። ኤኒዌይስ በቃ ሁሴን በቃ አዳምጥ ትንሽ አንዴ አምዛ ተራ ጠብቅ። ሰላም እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። ኮሜንታተሮች ግን አትሰዳደቡ። የምር ኮሜንታተሮች ከታች የምጽፉት ሙስሊሞችም ክርስቲያንም በመጀመሪያ ስርዓት ይኖራችሁ። ሲቀጥል እኔ መጠየቅ የምፈልገው ስለ ሶስቱ ስላሴ አብ፣ ወልድ፣ መንፈስ ቅዱስ መጽሐፍ ቅዱስ ላይ አሉ የሉ የሚለውን ነው ማወቅ የምፈልገው። ምክንያቱም ክርስቲያን ጓደኞች ስላሉኝ በጣም እንትን እያልኩኝ ስለነበረ ሞር ደግሞ ከነሱ እፎይ ስለምታቅ ማለት አብራርተ እንድትነግረኝ እፈልጋለሁ። መጽሐፍ ቅዱስ ላይ አብ፣ ወልድ፣ መንፈስ ቅዱስ ስለ ሶስታቸው የሚገልጽበትንና ማርያምን ደግሞ እንዲህ ማለት አልቆ አክብሮ ማለት ክብር ናት ማለት የተከበረች ሴት ናት። በእስልምናም ግን አክብሮ እንደዚህ እንድትለምኗት ወይም ደግሞ እንድታደርግ ይሄንን ስለምኗት እንድትደርስ የሰጣትን ስልጣን ከባይብል ልታስረዳኝ ትችላለህ? ኦራይት ኤኒዌይስ ኤግዛክት ወርድ ፋላሲ ደጋግሞ የሚጠየቁ ጥያቄዎች ስለሆኑ አብ ወልድ መንፈስ ቅዱስን በመጽሐፍ ቅዱስ አለ ወይ? አብ ወልድ መንፈስ ቅዱስ ብላችሁ ወደ ቶፒክ እንመልሳለን። ያ ስለዚህ አብ ወልድ መንፈስ ቅዱስ ብለን እናምናለን። አዎ እናምናለን። አለ ወይ? አዎ አለ። ማቴዎስ ወንጌል ምዕራፍ 18 20 ላይ አንድ ክርስቲያን የፈጠነ ክፈተውና ወደ ቶፒክ ባክ እናደርጋለን። ተመለሽ እህታችን። አብ ወልድ መንፈስ ቅዱስን የሚጠቅስ ክፍል አለ ወይ? ያ እንግዲህ ሲሄዱና አህዛብን ሁሉ በአብ እህታችን ሳዲ ያለሽ ሳዳ ቢንት ማሜ ሎክ አብ ወልድ መንፈስ ቅዱስን የሚጠቅስ ክፍል አለ ወይ? አብ ወልድ መንፈስ ቅዱስ ብላችሁ ታምናላችሁ? ያ አለው። ስለዚህ ምን ይላል? በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዝሙርቴ አድርጓቸው። ምን በማ በአብ በወልድ በመንፈስ ቅዱስ ሰው እኛ ልጅነት የምናገኘው እግዚአብሔር ልጅ ተብለን የምንጠራውም የምንጠመቀውም በአብ በወልድ በመንፈስ ቅዱስ ስም ነው። ስም ስልጣንን የሚያሳይ ነው። ኤሬስ ስለዚህ ሶስቱም አካላት ስሞች አሉ። አዎ ተጠቅሰዋል። በተመሳይ ግን ይህን ዩቱብ ፋላሲ እንስራና ሲነሱ ጋር ተውሂድ የሚል ቃል አለ እነሱ ጋር የለም። ቁርአን ውስጥ አለ ኖዌር። እሺ ተውሂድ በሶስት ይከፈላል ለእስልምና። ሱኒ ሙስሊሞች እንግዲህ በሶስት ከፍላችሁ ነው ተውሂድን ትማራላችሁ። ተውሂድ አልአስማእ ወልሲፋት፣ ተውሂድ አልሩቢያ፣ ተውሂድ አልኡሉሂያ። ሶስቱንም ተውሂድ ከቁርአን ማሳየት ይቻላል? አይቻልም። ከቁርአን አይደለም ከሐዲስ ማምጣት ይችላሉ? አይችሉም። የለም። ስለዚህ ተውሂድን በሶስት ከፍለው ግን ያምናሉ መሰረት ነው ብለው።
ተውሂድ የሚል ቃል ቁርአን ውስጥ የለም። ተውሂድን በሶስት ከፍለው ይማራሉ ያምናሉ፣ ግዴታም ነው። ከቁርአን ተውና ከሐዲስ የለም። ቢንጎ። ኤኒዌይስ ሌላኛው ማርያምን ያላቀበት ክፍል አለ ወይ? ሉቃስ ወንጌል ምዕራፍ 1 ቁጥር 26 አካባቢ ላይ ቼክታ እንዴ አንድ ተከታይከ ቁጥር 26 ቆይ አንዴ እንጨርስ ሁሴን የሷን ጨርስ። ከዳዊት ወገን ለሆነች ዮሴፍ ለሚባል የታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ ምን ያለብሽ የሞላብሽ። ዘፍጥረት ምዕራፍ 3 ላይ ስትመለከቺ የሰው ልጅ አዳምና ሔዋን ልክ ዕፀ በለሷን ሲበሉ ጸጋቸው ተገፈፈ፣ ፍራቻ ያዛቸው፣ መንቀጥቀጥ፣ መጨነቅ፣ ችግር መጣባቸው። ማርያም ጋር ግን የመጣው ገብርኤል ሊያመሰግናት ከፍ ከፍ ያለች ስለሆነች እንዴት እንዳወደሳት መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ወይ ጌታ ከአንቺ ጋር ነውና። እግዚአብሔር ከማን ጋር ነው? ከእሷ ጋር ነውና። አንቺ ከሴቶች መካከል የተባረክሽ ነሽ። ማንም እንደሷ የለም። ጸጋ የሞላባት ከሴቶች መካከል አንቺ የተባረክሽ ነሽ። ቁርአን ላይ ሱረቱ መርየም ላይ ሱረቱ መርየም ማለት 19ኛው ሱራ ከቁጥር 17 እስከ 18 ስትመለከቱ ወደ መርየም ጋር ሄደው ያስደነግጣታል፣ ወላ ያስፈራታል ማለት ነው። እንኳን እንደዚህ ሊያወድሳት ቀርቶ ፈርታ እኔ ከአንተ ባላት እጠበቃለሁ። ቀጥታ ሰው መስሎ ነው የመቀረባት። ሊደፍራት መስሏት ደንግጣት እንትን ትላለች ማለት ነው። ደንግጣት ሽሸዋለች። እዚህ ጋስ መጥቶ ሲያወድሳት ሲያመሰግናት ሲዘምርላት ነው የምናገኘው ማለት ነው። አንቺ ምንድነሽ ይላታል? ከሴቶች ሁሉ የተባረክሽ ጸጋን የሞላብሽ ነው ይላታል። ስለዚህ ከሴቶች ሁሉ የተባረከች ጸጋን የሞላባት እኛም እያልን እናመሰግናታለን ማለት ነው። የመልአኩን ምስጋና እናመሰግናታለን። ከፍ ስትል ደግሞ ኤልዛቤት ታመሰግናታለች። የኤልዛቤትንም ዘን ነው የሰላምታሽን ድምፅ በሰማው ጊዜ በማኅፀኔ አይምን የሚለውን ዝማሬ ክፍሉን ከፍ አድርገው ሜይ ቢ አንብበልኝ። ሶሪ በቃል ያልያዝኩትም ደግሞ አታስበሉኝ። ሪከርድ አድርጋችሁ ኤልዛቤትም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። ኤልዛቤትም መንፈስ ቅዱስ ተሞላች። ምን አለች? በታላቅ ድምፅ ጮኻ እንዲህ አለች። አንተ ሆን ብለህ ነው አይደለ? አልያዝኩትም ስላልኩኝ በታላቅ ድምፅ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ ማኅፀንሽ ፍሬ የተባረከ ነው፣ የጌታዬ እናት እያለች ማመሰግነን ጀመረች። ገብርኤል አስቀድሞ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ኤልዛቤት ያንን ዝማሬ ይዛ እሷ አመሰገነቻት። እኛም የኤልዛቤትን ፈለግ እንከተላለንና ኤልዛቤት እናታችን እንደመሆኗ የተባረክሽ ብለን እናመሰግናታለን ማለት ነው። ኤሬስ ባክ አድርገው ወደ ቶፒኩ። ቃለ ሕይወት ያሰማልን። አይ ቲንክ ሳዲ ጥያቄሽ ተመለሰልሽ ይመስለኛል። አመሰግናለሁ። እና አንድ ደግሞ ልጨምር መጽሐፍ ቅዱስ ሁለት ጥያቄ ስለጠየቅሽ ከዛ ደግሞ እኛ ቶፒክ ስላለን ወይ ሌላ ጥያቄ ተጨማሪ ካለሽ ወደ መጨረሻ አካባቢ ትጠይቂያለሽ። ወደ 5:30 አካባቢ አሁን ቶፒክ ቼንጅ ስለሚሆንብን የመጀመሪያው ቶፒካችን ላይ እንግባና የአላህ ቃል አንቺ ፍጡር ነው ብለሽ ታምኛለሽ? ታች የአላህ ቃል ከአላህ የወረደ ቃል ስለሆነ እንዴት ፍጡር ሊሆን ይችላል? ቃል እኮ የሚወጣ ነገር ነው እንጂ የሚፈጠር ነገር አይደለም። ፍጡር እንደኛ ፍጡር አይደለም። ስለዚህ ፍጡር አይደለም የአላህ ቃል። ፖዝ የሆናችሁ ተመለሱ። ቃል ፍጡር አይደለም። ኦራይት። ስለዚህ ከላይ የሚወርድ ስለሆነ ፍጡር አይደለም ያላህ ቃል። ኦራይት። ወረደ ቃሉ ወረደ ሲባል ልክ እንደዚህ እየታየ የሚወርድ ነገር አይደለም። ያው በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሁሉም ነቢያቶች የየራሳቸው መጽሐፍ አላቸው አይደለ? ለነቢዩ መሐመድ ደግሞ ቁርአን ወረደ ሲባል ቃሉ ነው። ቃሉ ለእነሱ እንዴት ማለት የወረደው እንደዚህ ውርድ ብሎ ምናምን ነገር አይደለም እንጂ ቃሉ ሲወርድላቸው
ልክ በመንፈስ ቅዱስ አይነት ነገር ነው የወረደው እንጂ እንደዚህ እንደ እንትን አይደለም። ወይም አላህ ወርዶ የሚናገረው መልአኩ ጅብሪል ነው ያመላለሰላቸው የነበረው። በዛም መልኩ ነው ቁርአን ወረደ የሚባለው እንጂ እንደዚህ ወርዶ ምናምን አይደለም። መጽሐፉ ወደ ምድር ችግር የለውም። እንስማማ። ስለዚህ በባሌም በቦሌም ቃሉ ፍጡር ነው ፍጡር አይደለም የሚለው ላይ ብቻ እንስማማ። ያ ቃሉ ፍጡር ነው ፍጡር አይደለም? ፍጡር አይደለም። ቴንኪው። ስለዚህ ኢሳ ፍጡር አይደለም ማለት ነው ያላህ ቃል ስለሆነ? ኢሳ ፍጡር ነው። ለምን ፍጡር ይሆናል? ያላህ ቃል ፍጡር አይደለም ብለሽኛል እኮ ቅድም። ቃሉና ኢሳ ሰው ነው፣ ቁርአን ቃል ነው። ኢሳም ራሱ ቃሉ ነው ይላል። ኢሳ ያላህ ቃል ነው ይላል። ከሌሎች ነቢያት ኢሳ ራሱ ኢሳን ያላህ ቃል ነው ይለዋል። እንደዛ ሳይሆን ኢሳ የአላህ ቃል ነው ሲባል እኮ ስለ ኢሳ ሲናገር የኢሳን ታሪክ ሲነገር አሁን ቃል ነው እኮ ያ አይደለም? ቃል ነው። ስለ ኢሳ ሲናገር አሁን አይደለም። ያላህ ቃል ነው። ያላህ ከተባለ ያላህ ማለት ፖሴሽን ነው የሚያሳየው። የከሌ ከተባለ ንብረትነት ነው የሚያሳየው። የኔ ብልሽ ንብረትነት ነው የሚያሳየው። ያላህ ቃሉ ነው ተተባለ ውጪ ያላህ ገንዘቡ ነው። ያላህ ቃል ቁርአን ያላህ ቃል ነው ስትይ የሚጠጋው ቁርአን ወደ አላህ ነው አይደለ? ሰው ወደ አላህ ነው የሚጠጋው። ቁርአን ወደ አላህ ስለሚጠጋ ፍጡር አይደለም ማለት። ስለዚህ ኢሳም ያላህ ቃል ነው ስትይ የሚጠጋው ወደ ማን ይሆናል ማለት ነው? ወደ አላህ ኢሳ ፍጡር ነው። ኢሳ ፍጡር ነው እንጂ ቃል ሲባል ቁርአን ነው ስለ ቃል እንትን ነው። እሺ ክፍሉን እናንብበው። እሺ እንደዚህ ይላል፣ እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ ምዕራፉን ንገረኝ። አያው ምንድን ነው? ሴቶች ምዕራፍ ሶሪ የቱ ጋር ነበርኩኝ? በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲ ኢሳ የአላህ መልእክተኛ ሎክ የአላህ መልእክተኛ ወደ መርየም የጣላት ውሽዝ አንድ ነገር ተጣለ ከተባለ ከመጣሉ በፊት ነበር ማለት ነው። ወደ መርየም የጣላት የሁን የምትለዋ በቅንፍ የገባች ነች። አረብኛው ላይ የሌለች ነች፣ ጭማሪ ነች አማርኛው ላይ። ስለዚህ ወደ መርየም የጣላት ቃሉም የምታሳየው አሁን ፖሴሽን ነው፣ ንብረትነት የምታሳይ ነች። የከሌ እንደማለት ነው። ቃሉም ከእርሱ የሆነ ከማ ማለት ነው ከአላህ ነው የሚሆነው። ከእርሱ የሆነ መንፈሱም ብቻ ነው። የማ መንፈስ? የአላህ ማለት ነው። ስለዚህ ኢሳ የማን ነው? የአላህ ከለም አላህ ነው ማለት ነው ኢሳ ራሱ። ይህንን በደንብ እንዲብራራልሽ በአዲስ አንድ የክፈትላት ሳይ ሙስሊም 193 ነው አይ ቲንክ። ኦኬ እንደዚህ ይላል። አስምርበት የተወሰነ ፓርቱን። አረብኛውን ከቻልሽ አረብኛውን ትሄጅበታለሽ አንቺ። ኦኬ ይሄ ክፍሉ ምንድነው? እሱ የሚያወራው በቂያማ ቀን ነው። በደንብ ግልጽ ያደርገዋል። በቂያማ ቀን ምልጃን ስለማቅረብ ነው የሚያወራው ክፍሉ፣ ሙሉ ክፍሉ ሀዲሱ ማለት ነው። ከዛ ሰዎች ይሰበሰባሉ፣ ነቢያቶች ይመጣሉ። ከዛ ወደ አዳም ጋር ሄዱና አዳም አማልደን ሲሉት ነው ከኔ ይልቅ በእኔ ምክንያት ነው ከገነት የተባረራችሁት፣ ኃጢአት ሰርቻለሁ፣ ከኔ ይልቅ ወደ ኢብራሂም ጋር ሂዱ፣ አንተ እኮ የአላህ መንፈስ እንትነ እፍ ብሎብሃል፣ በእጁ ሰርቶሃል፣ አማልደን ሲሉት ከኔ ይልቅ ኢብራሂም የአላህ ጓደኛ ነው፣ ወደ ኢብራሂም ሂዱ ይላቸዋል። ወደ ኖህ ሂዱ ይላቸዋል። ኖህ የመጀመሪያ ነቢይ ምናምን ይላቸዋል። ከኖህ ደግሞ ወደ ኢብራሂም ሂዱ ይላቸዋል። ኢብራሂም ደግሞ ወደ ሙሳ ይልካቸዋል። ሙሳ ጋር ሲመጡ አንተ ተውራትን በእጁ ጽፎ የሰጠህነ አማልደን ሲሉት ከኔ ይልቅ ወደ ኢሳ ሂዱ። ሎክ አሁን ላሳይሽ። ከየት ጀምረው መሰለሽ? ኦኬ you better go to Jesus the spirit of Allah and his word። ከኔ ይልቅ ወደ ኢሳ ሂዱ፣ እሱ የአላህ መንፈሱና ቃሉም ነው ይላቸዋል ማለት ነው እንትና ሙሴ ደግሞ። ስለዚህ ከሌሎቹ ነቢያቶች እየለየው ሲመጣ
ሁሉም ኃጢአታቸውን ይናገራሉ። እዚህ ክፍል ውስጥ ይሄን ሐዲስ በደንብ ካወቅሽው አይ ዶንት ኖ ብቻ ታውቂዋለሽ አታውቂውም አላውቅም፣ ሁሉም ኃጢአት እንዳለባቸው ይናገራል። አንችልም የሚሉበት ምክንያት ኃጢአት እንዳለባቸው ይናገራሉ ሁሉም። ኢሳ ጋር ሲመጡ ግን ኢሳ ከሌሎቹ ነቢያት ለምንድን ነው የሚለየው? ኢብራሂም ለምሳሌ የአላህ ጓደኛ ተብሏል። ሙሳ ለምሳሌ ተውራት በእጁ ተጽፎ ተሰጥቷል ተብሏል። አደም ለምሳሌ በእጁ የተሰራ ነው ተብሏል። የተለያዩ ናቸው እነኛ። አሁን ነቢያቶቹ የሚለያዩበት ነው። ኢሳ አልችልም የሚልበት ግን በኃጢአት ምክንያት አይደለም። እስቲ ወደ ሙሐመድ ሲሄድ ሙሐመድ ምንድን ነው መጪውም ያለፈውም ኃጢአት ስለተማረ አንተ አማልዳቸው ይባላል። ኢሳ ጋር ሲመጣ ከሌሎቹ ነቢያት ለምንድን ነው የተለየው? ያላ ቃሉና መንፈሱ ነው ብሎ ነው ያስቀመጠው። ሌሎቹ ኃጢአታቸውን ሲዘረዘር የኢሳ አንድ አልተጠቀሰም። ፕላስ ደግሞ ያላ ቃሉና መንፈሱ ነው የተባለው። ስለዚህ በዚህ አርጉመንት መሰረትም በራሱ ምንም ኃጢአት የሌለበት ነው የበላይ መሆን ያለበት። እንደገና ደግሞ ቃሉና መንፈሱ ብለው ደግሞ ከሌሎቹ ነቢያቶች ለይቶታል ማለት ነው። ፖይንቴን ካገኘሽኝ። እሺ ይሄንን ሐዲስ አዋቀዋለሁ፣ ግን ነቢዩ መሐመድ የመጨረሻ ነቢይ እንደመሆናቸው አማላጅ ናቸው። ሁሉም ነቢያቶች ከዛም በፊት ወደ ኢሳም ሲሄዱ ወደ ኢብራሂምም ሲሄዱ እኔ አልችልም እያሉ ነቢያቶች እያስተላለፉ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ደርሰዋል። ነቢዩ መሐመድ አማላጅ ናቸው፣ እኛ ጋር ያማልዳሉ። ነቢዩ መሐመድ ናቸው እና አማላጅ ናቸው። እና እዚህ ጋር አሁን እኔ መጠየቅ እንፈልገው ወጣች ነው ወጣች። ጥያቄ አለኝ። ምንድን ነው? አንዴ ውፋይ ሰላም ነው። እዚህ ጋር ሸምሴ ያሻንዴ ቆይ ሸምሴ ሉክ አዲሱን ብራዘር ጠይቃችሁ አንዴ አንዴ ቆይ ያ ሜቢ ታይም ኮንሱም ያደርጋል እንጂ እዚህ ጋር በትንሣኤ ቀን በቂያማ ቀን ህዝቦች ነቢያቶችን አማልዱን ብለው ይመጣሉ። መጀመሪያ ወደ አደም ይመጣሉ፣ ከዛ ወደ ኢብራሂም ይመጣሉ፣ ከዛ ወደ ኑህ ይመጣሉ፣ ከዛ በኋላ ወደ ሙሳ ይመጣሉ። እነዚህ ሁላ ማማለድ የማይችሉበት ምክንያት ኃጢአት ስለሰሩ ነው። ሁሉም ጥፋታቸው ኃጢአታቸው የሰሩት ይታሰባቸውና እሱን ያስቡትና በሱ ምክንያት አልችልም፣ ስለዚህ ወደ ኢሳ ሂድ ብሎ ቀጥሎ ያለው ሙሳ ወደ ኢሳ እንዲሄዱ ይናገራል። ኢሳ ደግሞ የአላህ ቃልና መንፈስ ነው ብሎም እዚሁ ጋር ይናገራል። ነገር ግን ኢሳ ማማለድ የማይችልበት ምክንያት አልተጠቀሰም። ስለዚህ ስለ ኢሳ የተነገረው እዚህ ጋር ምንድነው? የአላህ ቃልና መንፈስ እንደሆነ ይሄ ቁርአን ይናገራል። ሙሐመድ ደግሞ ኃጢአት ያለፈውንም ኃጢአቱም የሚመጣውም ኃጢአቱ ስለሚሰረይለት ያማልዳችሁ ብሎ ለሙሐመድ ይበልጥ ኃጢአት እንዲሰራ ኦፕን ያደርግለታል፣ መንገድ ይከፍትለታል ማለት ነው። ያለፈውም ኃጢአት ተምሮለታል፣ የሚመጣውም ደግሞ ሊሰራቸው የሚችሉ ኃጢአቶች በሙሉ ይማሩለታል። ስለዛ እሱ ማማለድ ይችላል። እዚህ ጋር ሁሉም ስድስቱ የተጠቀሱት በሙሉ ኃጢአተኞች ናቸው። ኢሳ ግን ኃጢአት የለበትም። ስለዚህ ሊበልጥ የሚገባው ማን ነው? ኃጢአት የሰራ ነው ወይስ ያልሰራ? ሙሐመድ ከበፊትም ኃጢአት ይሰራ ነበር፣ ለሚመጣውም ደግሞ የሚሰራውን ኃጢአት ይቅር ይባልልሃል ብሎ ተናግሯል። ሱራ 42 ቁጥር 52 ላይም ይህን ስለሚናገር ማለት ነው። ያ በጣም የሚገርም ሁኔታ የትኛውም ነቢይ ያላ ቃሉ ነው አልተባለም ከኢሳ በስተቀር። ያላ ቃል ፍጡር አይደለም ይላሉ። የትኛውም ነቢይ ከኢሳ በስተቀር ያላ ቃል የተባለ የለም። ኢሳ ብቻ ነው የተባለው። አስገራሚ ነው። ከጽንሰቱ እስከ ሞቱ አይምን እርገቱ ወደ ራሱ ወሰደ ነው የሚለው። እስከዛ ድረስ ያለው የኢሳ ታሪክ ድራማቲክ ነው። ሙተሻቢያ የሚለው የወረደው ራሱ በዚህ ምክንያት ነው። ሱራ 3:7 ላይ ያለው በዚህ የቁርአን ክፍል ውስጥ ግልጽ የሆነም ግልጽ ያልሆነም አለ የሚለው በኢሳ ጉዳይ ነው የወረደው። ሲከራከሩ ሙሐመድ መመለስ ስላልቻለ የአላህ መንፈስና ቃል ነው ትላለ፣ እንዴት ነው ፍጡር የሚሆነው? ሱራ 17:85 ነው የከፈተው። እንዴት ነው ሲሉት ስለ መንፈስ ሲጠይቁት መንፈስ ምንድን ነው በራሱ የሚለውም ሲመጣ
የሚሰጣቸው ምላሾችን እዩ። ቅድም እዛ ጋር ስለ ኢሳ ሲከራከሩት አትጠራጠር ተብያለሁ አለ። ኦልራይት ክርክሩ ሲጾፍ ምን አደረጉ? በቃ ልጆቻችሁን ሴቶቻችሁን እዛችሁንና እንረጋገም አላቸው። ይሄ መልስ አይሆንም። በጊዜው ለሱ ሰርቶ ሊሆን ይችላል። ከዛ በኋላ የሚመጣው ግን መልስ ይፈልጋል። እስቲል ከሩህም ይጠይቁሃል። ሩህ ከጌታዬ ነገር ነው ከእውቀትም ጥቂት እንጂ አልተሰጣችሁም በላቸው። ስለዚህ በሚጠይቁ ሰዓት እውቀት ጥቂት እንጂ አልተሰጣችሁም የሚለው ምላሽ አዋጭ አይደለም። ሩህ ማን ነው ምንድን ነው ተብለህ ስትጠየቅ ኤግዛክትሊ መመለስ ያስፈልጋል። ኢሳ የአላህ ሩህ ነው። ኢሳ የአላህ ከለም ነው። ኢሳ የአላህ ሩህ ነው ስትል ምን እያልክ ነው ተብለህ ስትጠየቅ አይ ከሩህም ይጠይቁሃል። እሱ እውቀት ጥቂት እንጂ ብዙ አልተሰጠም ተብያለሁ፣ አትከራከር ተብያለሁ። መልስ አይሆንም። ሱራ 7:3-7 ግልጽ የሆነም ግልጽ ያልሆነም አለ አላቸው። ከዛ በኋላ ዘጋው ማለት ነው። ግልጽ የሆነም ግልጽ ያልሆነም አለ፣ አትከራከር ተብያለሁ በዚህ ጉዳይ ላይ። ስለዚህ ግልጽ የሆነ አለ፣ እሱ የመጽሐፍቱ የእምነቱ መሰረቶች ናቸው። ግልጽ ያልሆነ ደግሞ እንደዚሁ ተመሳሳይ ነገሮች አሉ የሚያጠራጥሩ። የሚያጠራጥር መጽሐፍ ውስጥ ካለ የትኛው ነው ግልጽ የትኛው ነው የሚያጠራጥር? ኤግዛክትሊ እንዲህ ተብሎ ተለይቶ ካልተነገረ የኢሳ ጉዳይ አጠራጣሪ ከሆነ አይ ቃሉ እንደዚህ ነው ብለህ ኤግዛክት መናገር አትችልም። ሙሐመድ ራሱ ምን ስላለ ግልጽ ያልሆነ አለ ብሎ ራሱ መመለስ ስላልቻለው ማለት ነው። ራሱ መመለስ ስላልቻለው ደግሞም ያላ ቃል ፍጡር አይደለም ከተባለ ነሰሰርሊ ሊሆን የሚችለው ምንድን ነው? ያላ ባህሪ ነው የሚሆነው። ልክ እንደ ቁርአን ይሆናል ማለት ነው። ሱራ 9:6 ላይ ብቻ ነው ቁርአን ሲጀመር ቁርአን አይልም። አንድ ጥቅስ የለም ቁርአን ያላህ ቃል ነው የሚል ከቁርአን ውስጥ ቃል በቃል የለም ማንም ጥቅስ። በቁርአን ውስጥ ያለው ያላህ ቃል ተብሎ የተጠቀሰው ኢሳ ብቻ ነው። ኢማጂን ቁርአን ፍጡር አይደለም ብለው ያደነቁሩናል። ቃል በቃል ኤግዛክት ወርድ ፋላሲ እነሱ እንደሚጠቀሙት ቁርአን ያላህ ቃል ነው የሚል የለም። የሚጠቀሟት ሱራ 9:6 እና በቀራ ላይ ያለውን ነው። እሱ ደግሞ አይጠቅማቸው። ያላህን ቃል ይሰማ ዘንድ አስጠጋው የምትለዋ ማለት ነው። ኢየሱስ ፈጣሪ አለው። ኢየሱስ ፈጣሪ ያለው ወይ? ኦልራይት ቃሉ እንዳየኸው ያላህ ቃል ነው። ያላህ ቃል ፈጣሪ ያለው አይደለም። አሁን እየጠየቀው እኮ ነው። እኔን እንዳትጠይቀኝ ልጠይቅህ እንጂ ያላህ ቃል ፈጣሪ ያለው ወይ? ለእስልምናው ኢሳ ራሱ ያላህ ቃል ከሆነ ያላህ ቃል ፈጣሪ ያለው ቃሉን አላህ ፈጥሮ ነው የሚናገርበት ወይንም ቃሉ ያላህ ቃል የተፈጠረ ነው? አይ አሁን እኔ የጠየቀውን ንገረኝ እንጂ። መልካም የኛን ከሆነ ልብበል የኛን ከሆነ ኢየሱስ ኦልራይት እሺ አዳም አምላክ ፈጣሪ አለው ወይ? እሺ አዳም የኛን ከሆነ የጠየቀው እሺ አምላካችን ቃል አለው ብለን እናምናለን። ሉክ በደንብ አስተውል። ቃል አለው። ያ ቃል ደግሞ አካላዊ ነው፣ መፍጠር የሚችል ነው ብለን እናምናለን። ስለዚህ ቃሉን ማን አመጣው? አንዳምጣ ማን አመጣው ሳይሆን ቃሉ ራሱ አካላዊ ነው ብለን ነው የምናምነው። መልእክት አይደለም የኛ ዝም ብሎ ዝሩ ብትን አይደለም። ስለዚህ ቃሉ ራሱ አካላዊ ነው። ያ አካላዊ ቃል በስጋ ተገለጠ ብለን እናምናለን። በስጋ ተገለጠ። ልክ ቃል ስጋ ሲዋሃድ ጸጋና እውነትን ተሞልቶ በእኛ ሲያድር በስርዓት አስረዳን። አዳምጣ አይደለም አዳምጣ። እሺ ስጋውን አንተ ስጋው አዳምጣ። እሺ አዎ ስጋው ቅድመ ተዋህዶ የተፈጠረ ነው። ከማርያም የወሰደው ስጋ የተፈጠረ ነው። ዘመን የሚቆጠርለት ነው። ጊዜ የሚለካለት ነው። ከተዋህዶ በኋላ ምንታይ ወይንን ስለማናጸድቅ የቃልን ገንዘብ ያደርጋል። አንድ የሚውት አድርጋ አዳምጥ አይሻልም? ቃል ግን የተፈጠረ አይደለም። ቃል ምንድን ነው? ራሱ ፈጣሪ ነው። ቃል
ፈጣሪ ነው ብለን ነው የምናምነው። ስለዚህ አንተ ጋም ስንመጣ ኢሳ ጋም ሲመጣ ተመሳሳይ ነው። ከማርያም ልብ በል ከሜሬም ሲወለድ ኢሳ ስጋ ይዞ ነው የወጣው። ስጋ ይዞ ነው የወጣው። ግን ያ ኢሳ ስጋ ብቻ አይደለም፣ ያላህ ቃል ነው። ያላህ ቃል ደግሞ የተፈጠረ አይደለም። የኢሳ ስጋው ግን የተፈጠረ ነው። በደንብ አስተውል አለውኝ ክርስቲያን በደንብ አስተውል። ከመሬም የተወለደው ኢሳ አላህ ቃሉን ጣላት ወደ ሜሬም። ስለዚህ በስጋ ተገለጠ። ስለዚህ ኢሳ ምንድን ነው? ስግው ቃል ነው ማለት ነው። ስጋ የተዋሃደው ቃል ነው። ስጋ ብቻ አይደለም፣ ስጋው የተፈጠረ ነው። ስጋው የተገኘ ነው ከጊዜ በኋላ ማለት ነው፣ በጊዜ ውስጥ ማለት ነው። ቃሉ ግን ከሜሬም አይምን ከአላህ የተጣለ ነውና ቃሉ የተፈጠረ አይደለም። አስቀድሞም የነበረ ስጋውንም የፈጠረ ነው። የተሻለ ፈጣሪ ቃል አለ ማለት ነው አይደል? ምን ቆይ ብራዘር አቡኪ ቆይ እንትን አሁን ይሄ ኢየሱስ ፈጣሪ አለውን ያልኩ እኔ ያልኩትም በቀጥታ በለው እስኪ አይደለም ማለት ፈጣሪ እንዳለው ስለሚገልጽ እኮ ነው። መጽሐፍ ቅዱስ ላይ ራሱ ይገልጻል። እኔ ምን ብዬ ያስረዳው? እሺ እኔ ያስረዳው ገብቷል? ያንተ ያልከው እኮ ሰምቻለሁ። ምን ብዬ ነው? እኮ ቀጥታ መልስ እየመለስክልኝ አይደለም። ብዙ እያወራህ ነው፣ ሰምቻለሁ። ግዴታ ነው መረዳት አለብህ እኮ አንተ ቀጥታ እናንተ አሁን የምታምኑት ነገር ለምሳሌ ያንተ ፈጣሪ የለውም ብላችሁ ካመናችሁ የለውም ትላለህ። ሁሴን አንተ የምታምነው ነው እኮ እየነገርኩህ አለው ካልክ ደግሞ አለው በለኝ። ባይሩ አሁን የምጠይቅህ ነገር እዚህ እንትን ስለማይ ነው። አንተ እፎይ እኮ ምን በስጋ